አይነ ስውር ባያያ ፀሐይ ታበራለች እያለች እንግዲህ እዩ መጣለች በአዲስ መልኩ ማለት ነው። ትናንት በተሰራው ቪዲዮ በጣም ነው ግርም ያለኝ ማለት ነው። ምክንያቱም ያ የተሰራው ቪዲዮ እንግዲህ ለቡራ ነው። ክርስትናው ደርሷል እያወቀ እንዴት እዚህ ውስጥ ይገባል እያለች እንግዲህ እየዘባረቀች እዩ መጣለች ማለት ነው። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ያላችሁበት ሰላማችሁ ዝት ይበልልኝ። እንግዲህ ለድምጼ ጥራት ደግሞ ይቅርታ የጉንፋን ምናምን ስለያዘ ነው፣ ለዛ ነው የኔ ወድሽ ማለት ነው። እንግዲህ ትናንትና ፖስት አድርጋለች ዩቲዩብ ላይ ማለት ነው። እዩ እንግዲህ እንደምታዩት እንደዚህ ሞቅ ደመቅ ብላ ከወለደች በኋላ ደግሞ አምሮባታል። እና አንዳንዶቻቸው ደግሞ እኛ እኮ እንረዳሻለን፣ እኛ እኮ እንደዚህ እንሆናለን እንፈጠራለን የሚሉ ሰዎች በጣም ነው የምትገርሙ ማለት ነው። እስከ ዛሬ ድረስ እውነት ከሆነ ማለት ነው እውነታውን እኮ ታወጣው ነበር እዩ ማለት ነው። ግን ይሄ ነገር አሁንም እየተሰራ ያለው አሁን ሀይሚና ቡራ እነሱ ሰላም በፈጠሩበት እንዲሁ ደግሞ የፍቅር ጥያቄ ምናምን ስለጠያየቁና በቃ አሁን ያው በጥልቅ አብረው ስለሆኑ ይሄ አሁን እንትን ስላላት ነው እንጂ እሷን እኔ እንጃ። እዩ በጣም የምትገርም ሰውነት እውነት ለመናገር ማለት ነው። እና ትናንት በተሰራው ቪዲዮ ደግሞ ሁላችሁም አይታችኋል። ከዛም ደግሞ እንትን ደግሞ ፎቶ ደግሞ ፖስት አድርጋለች ዩቲዩብ ላይ። አረ በጣም ነው የምትገርመው። ግን እንደዚህ መሆን የሌለበት ነገር ነውና አብራችሁን ደግሞ የምታጨበጨቡ ሰዎችም አላችሁ። ይሄ ነገር እንደዚህ ባይሆን ጥሩ ይመስለኛል ማለት ነው። ምክንያቱም ቡራ ቡራ ነው፣ ሀይሚ ሀይሚ ነች። ይኸው ቡራና ሀይሚ አብሮ እንደማይለያዩ እያወቃችሁ እናንተም ደግሞ አይዟችሁ አይዟችሁ የምትሉ ከዛም አልፎ ደግሞ የቡራን ፕሮፋይል ተጠቅማችሁ እንትን የምትሉ ሰዎች ስለዚህ ብትረጋጉ ጥሩ ይመስለኛል ማለት ነው። እንደዚህ አትሆኑ። ሀይሚንም ተዋት፣ ቡራንም እንደዛው ማለት ነው ተውት። ስለዚህ ቡራና ሀይሚ መቼም አይለያዩም። እናንተ ሌላ ነገር እያሰባችሁ ነው ያላችሁ። ስለዚህ አይሳካላችሁም እውነት ለመናገር ማለት ነው። እስከ ዛሬ የት ነበረች? ወንድ ልጅ እንደወለደች ማለት ነው። ይሄን ያለ ጊዜ ክርስትና ምንድን ነው? ጉድፈላ። አረ